ዳኒ መጽሐፍ ቅዱስ ላይ አንድ ነብይ ነው የምትሰጠኝ አምላክ አንድም ሶስትም ነው ብሎ ያስተማረ ቃል በቃል you are making exact word fallacy እየሰራ ነው። ሐሳቡን ካለ ስጠኝ። exact word fallacy እየሰራ ነው። ሐሳቡ ካለ ስጠኝ። exact word አልፈልግም። ሐሳቡማ እግዚአብሔር አንድ ነው ተብሎ ዘዳግም 6:4 ላይ ተጽፏል። ኖ አንድም ሶስትም ብሎ ያስተማረ ሐሳቡ ካለ ስጠኝ እኮ በብዛህነትም አስቀምጦታል። በነጠላም ለምሳሌ እንፍጠር አለ። እንደገና ብዙ ቁጥርም ነው። ቶ እሺ አይሁዳውያን አምላካችን ብለው ቢጠሩት ማንን ነው? አረ ድምጽ ማስተካከል በጣም ነው የሚረፈው። ጆሆባ አይ ካንት እየዘነበ ነው። ኦኬ እሺ ያህዌ አይደለ? እየዘነበ ስለሆነ ነው። ሶሪ በጣም ጥሩ። አምላካችን የሚሉት ማንን ነው? ድገሙ ማለት ዘዳግም 6:4 ላይ በብዛህነት ተጠቅሷል። እንደገና ዘፍጥረት ላይ ደግሞ እንፍጠር አለ ፈጠረ። እንፍጠር ብዙ ቁጥር ነው። ፈጠረ እስራኤሎች አምላካችን ብለው አይሁዳውያኖች አምላካችን ብለው የሚጠሩት ማንን ነው? ያህዌ በጣም ጥሩ። በማቴዎስ ወንጌል ላይ ኢየሱስ እናንተ አምላካችን የምትሉት ለኔ አባቴ ነው ሲል እናንተ አምላካችን እያለ ያለው ያህዌ ነው። ኦፍ ኮርስ እንደ ሰው አባቱ ነው። በጣም ጥሩ። ስለዚህ አይሁዳውያኖች የሚያመልኩት የኢየሱስን አባት ነው እንጂ ሌላ ሶስተኛ አካል አለ ብለው አይቀበሉም አይደል? እንዴ በብዙ ቁጥር ተቀምጧል ብሉይ ኪዳን ላይ ያልኩ እኮ። ታዲያ ኢየሱስ ለምንድን ነው እናንተ አምላካችን የምትሉት ለኔ አባቴ ነው የሚላቸው? አባቱ ስለሆነ ነው። አንድም ሶስትም እኮ ትርጉሙ አልገባም። ስለዚህ አይሁዶች አባታችን ማን አምላካችን የሚሉት የኢየሱስን አባት በስጋ አንድ ያዳምጠኝ። በስጋ አለ በመንፈስ ግን በስጋ ያ ወይን ቦዝ ኤ እና ኔጌቲቭ ኤ እኩል ነው ስትል ነው እውነት ነው ስትል ነው። እዚህ ጋር ኤ እና ኔጌቲቭ ኤ ሁለቱ ሴም ታይም አታውቅም። ይኸውልህ ይሄን ዴፊኒሽን ራሱ ይዳጥና ኖ እኔ ያንተን ትርክ ነው አዳምጣ ብራዘር። ኤ እና ኔጌቲቭ ኤ ማለት ነው ኖ ኤ እና ኔጌቲቭ ኤ ማለት ነው። ኮንትራዲክሽኑን ይዳጥና ጀምራ እኔ አላስተምርህም እዚህ ቶ በቃ። ስለዚህ ኢየሱስ በስጋው አንድ ቦታ ተገድቧል፣ በመለኮቱ አልተገደበም ያልከኝ አይደል? ያ ዮሐንስ 3:11 12 13 ላይ ተጽፏል። እስከ 16 እስከ 15 ይነጣጠላል መለኮቱና ስጋው አይነጣጠልም። መንፈሳዊ አንድነት ተገድቧል አልተገደበም? ካልተነጣጠለ ተገድቧል አልተገደበም? ሆሊስቲካሊ ካየኸው አልተገደበም። በስጋው ካየኸው ግን ተገድቧል እኮ። ተነጣጠላ እንዳንተ አተያየት ነው። ሆሊስቲካሊ ካየኸው በጣም ጥሩ። ሆሊስቲካሊ ካየኸው በጣም ጥሩ። አብ ወልድ መንፈስ ቅዱስ ሁሉም ቦታ አሉ፣ ሁሉም ቦታ ይገኛሉ። በሜታፊዚካሊ ኦምኒ ፕሬዘንት ነው። ሜታፊዚክስ ቅድም አላውቅም አላልከኝም? ሜታፊዚካሊ ሁሉም ቦታ ይገኛሉ ወይ? አዎ ይገኝ። እንዴት ነው የማይገኙት? ይገኛሉ። በጣም ጥሩ። አሁን የሚወርደው አላህ ነው ሜታፊዚካሊ የማይገኘው። እሱን ተው። አሁን የሚወርደው ዝናብ ላይ አብ ወልድ መንፈስ ቅዱስ እየወረዱ ነው። ለምን ዝናብ ነው? አብ ወልድ መንፈስ ቅዱስ የሚወርደው ዝናብ አብ ወልድ መንፈስ ቅዱስ አለ ወይ? አሁን አንተ ላይ እየዘነበ ያለው ዝናብ ላይ ጠብታው ላይ አብ ወልድ መንፈስ ቅዱስ አለ። ሁሉ ቦታ እግዚአብሔር አለ። አይወሰንም ይላል። ከሰማይ የሚወርደው ዝናብ ላይ ጠብታው ላይ አብ ወልድ መንፈስ ቅዱስ አለ። ሁሉ ቦታ ስለኮ ኢንክሉሲቭ ነው። አላህ ግን በ9 ሰዓት ነው የሚወርደው። እሱን አላልኩም እንዴ? እስልምና ላይ ክርስትና ላይ ተሰቀለ። አለ እግዚአብሔር የሚወርደው ዝናብ ላይ አብ ወልድ መንፈስ ቅዱስ አለ ወይ ነው የሚለው። እግዚአብሔር የሌለበት ቦታ የለም። በጣም ሁሉ ቦታ። ስለዚህ አብ ወልድ መንፈስ ቅዱስ ከዝናብ እየወረዱ መሬት ላይ እየተፈጠፈጡ ነው ማለት ነው። ወይ ቢት ቻይልዲሽ አይደለም። ከላይ እየወረደ ዝናብ እየወረዱ ውሃው ላይ ከስር ከመሬቱ ላይ እየተጋጩ ነው ወይ? እግዚአብሔር እንዳለ ይወሰናል አይደለም? አይወሰንም። ቶ በጣም ጥሩ። አብ ወልድ መንፈስ ቅዱስ አካል አላቸው? አቤት። አብ ወልድ መንፈስ ቅዱስ አካል አላቸው? የሚጨበጥ የሚዳሰስ ኖ ወልድ ብቻ ነው እንደሰው ያለው። አብና መንፈስ ቅዱስ የላቸውም። ያ አንድ ደቂቃ አንድ 4:35 ያዙ። ምን አልከኝ? ደቂቃ ለምን ነው የሚያዝልህ? አይቋረጥም። ደቂቃ ለምን ነው የምትይዝልህ? ደቂቃ ሰው መጥቶብኝ ነው ዳኒ። ፕሊዝ ኦኬ፣ ችግር የለውም ቀጥል። በጣም ጥሩ። አብ ወልድ መንፈስ ቅዱስ አካል አላቸው? መንፈሳዊ አካል ማለት ነው። ሜታፊዚካል ቢንግ ኦንቶሎጂ ማለት ነው።
አላቸው ወይ? ሜታፊዚካል አካል አላ ሜታፊዚካል ቢንግ ናቸው። ሜታፊዚካል አላቸው። ሶማ የሚጨበጥ የሚዳሰስ ታንጀብል የሆነ አካል አላቸው። ሶማማ ወልድ ብቻ ነው ያለው። ሶማ እንዴት ነው አብ የሚኖረው? መንፈስ ቅዱስ የሚኖረው አላህም አይደለም። በጣም ጥሩ። ስለዚህ አንደኛው አምላካችሁ የመራቢያ አካል አለው። ያ የሰው ልጅ እኮ ነው የሚለው መጽሐፍ ራሱ እኮ የመራቢያ አካል አለው ወይ? የሌለው ነገር አለ ብለህ ታስባለህ? በጣም ጥሩ፣ ችግር የለውም። አይ አንተ ካንተ አፍልስ ነው። አንተን እኮ ከኃጢአት ሊያነጻ ነው የመጣው። ቆይ ወልድ መራቢያ አካል አለው፣ አብና መንፈስ ቅዱስ የመራቢያ አካል የላቸውም ማለት ነው። ይሄ ጥያቄው ስታንዳርዱን የጠበቀ አይደለም። እንግዲህ ለምን የማይጠብቀው መልስልኝ እንጂ። ምክንያቱም ሰው ሆነ አብና መንፈስ ቅዱስ የላቸውም። ሰው ሆነ ያለው this is appeal to disgust አላንድ ወንድማችን ነው። መልስልኝ እኮ ወንድ ልጅ ተብሏል አልኩህ እኮ። በጣም ጥሩ። እሺ አብ ወልድ መንፈስ ቅዱስ እርስ በርስ ይዋደዳሉ? አብ ወልድን ይወደዋል? አዎ፣ ምን ጥያቄ አለው? በጣም ጥሩ። አብ ወልድ መንፈስ ቅዱስ ሁሉንም ያሉ ኦል ሲንግ ናቸው? አቤት። አብ ወልድ መንፈስ ቅዱስ ሁሉንም ማየት ይችላሉ ወይ? የስ ፊዚካል አይ የላቸውም ግን ያያሉ። በጣም ጥሩ። እርስ በርስ ይተያያሉ? ምን ጥያቄ አለው? ፔሪኮሬሲስን ታውቃለህ? በጣም ጥሩ። እርስ በርስ ሲታዩ ምናቸው ነው የሚታዩት? መንፈሳዊ እይታ ነው፣ የስጋዊ አይደለም። እኔ ስጋዊ ነው አላልኩም። እርስ በርስ ሲታዩ ምናቸው ነው የሚታዩት? መንፈስ ቅዱስ በቃ እኮ መንፈሳዊ ነው፣ ስፒሪቹዋል ነው። እንዳለ አይን፣ ጥርስ፣ እግር እኔ አላልኩም። ምናቸው ነው የሚታዩት ነው ያልኩት። የማይታይ ነገር የለም። የማይታይ ነገር ካለ ንገረኝ። ሁሉ ነገር ነው የሚታዩት። አብን ሲያዩት ምኑን ነው የሚያዩት? ሜታፊዚካል ቢንጉ ነው ያለው። ምን ልዩነት አስቸጋሪ ነው። ስለዚህ የሚታይ ሜታፊዚካል ቢንግ አለው ማለት ነው አይደል? ስፒሪቹዋል ቢንግ ነው እኮ። ስፒሪቱ እንዴት ነው? በስፒሪቱ የሚታይ አካል አለው ማለት ነው አይደል? ኖ የሚጨበጥ ስጋ አይደለም። ዲስ ኢዝ እኔ አላልኩም። ቢዮንድ ፊዚካል የሆነ ነው። የሚታይ አካል አለው ወይ ያልኩህ ነው። የለም ብያለሁ እኮ አልኩህ ብራዘር። አንተ የማየት ችግሩ ዲፊኒሽኑ አልገባህም ማለት ነው። አይታዩም ማለት ነው። መንፈሳዊ አይንና ስጋዊ አይን ይለያያል። እኔ አላልኩም። መንፈሳዊ አይንና ስጋዊ አይን ይለያያል። በመንፈሳዊ አይን ይታያል። ስለዚህ መንፈሳዊ አይን ሲታይ እግር አይን አይደለም የሚታየው። ይኸውልህ በመንፈሳዊ አይን እርስ በርስ ይታያል ወይ? ምን ጥያቄ አለው? መጽሐፉ ላይ ተጽፏል። ምናቸው ነው የሚታዩት? ሜታፊዚካል ቢንጉ ነው የሚታየው። በጣም ጥሩ። በዚህ ሰዓት ኢየሱስ አብና መንፈስ ቅዱስ ሲያያቸው በሰውነቱም ጭምር ነው የሚያቸው። ኦፍ ኮርስ የታረደ በጎኑ ነው የሚታየው። መለኮትን እያየ ነው የሰው ልጅ አምላክን እያየ ነው። አዎ፣ ምክንያቱም ያ ጀማ ተመልከቱ። ጳውሎስ በቲቶ መጽሐፉ ላይ በብርሃን የሚኖር ነው ማንም አያየውም ብሏል። እንዴት የሰው ልጅ ላያየው ይችላል? አምላክ ማንም አያየው ማለት እኮ እኔና አንተ አናየው ማለት ነው እንጂ እኮ ኢየሱስ በሰውነቱ እያየው ማለት ነው። ልጁ ተርኮታል፣ ከማየትም አልፎ ተርኮታል። ኢየሱስ በሰውነቱ እያየው ነው እያልከኝ ነው? ሂውማን ቢንግ አምላክን እያየው ነው እያልከኝ? አሁን ከሞት ከተነሳ በኋላ ነው ያልኩት። አሁን ስላልክ ስለዚህ የሰው ልጅ አምላክን ያህል ማለት ነው። ከሞት ከተነሳ በኋላ እንዴት ነው ማያየው? በጣም ጥሩ። ስንት አምላክ ነው ያለው ዳኒ? አንድ አምላክ ነው ያለው። በጣም ጥሩ። ስንት አምላክ ነው የምታመልከው? አንድ አምላክ ነው ማመልከው። በጣም ጥሩ። አንድ አምላክ ስትል ኤሰንሱን ነው ፐርሰኖችን ነው እያመለከትክ ያለው? አንድ ኤሰንስ ነው፣ 3 ፐርሰን ነው። ስለዚህ 3 ፐርሰን አንድ አምላክ ነው። በጣም ጥሩ። አንድ አምላክ ነው ማመልክ ስትል ኤሰንሱን እያመለከትክ ነው ማለት ነው። አንድ አምላክ ስል ስለ ኤሰንስና ስለ ሜታፊዚካል ቢንግ እያወራሁ ነው ያለሁት። ስለዚህ ማለት ነው አንተ የምታመልከው ኤሰንሱን ነው እንጂ ፐርሰኖቹን አይደለም ማለት ነው። ፐርሰኖቹ ኤሰንሱ በእነሱ ላይ ስላለ ይመለካሉ። ማሻአላህ። ኤሰንሱ እነሱ ላይ ነው። ፖሊቲዝም ማለት ይሄ ነው። አያችሁ፣ 3 ነገር ነው የሚያመልከው አይደለም። አንድ ነው ያለው 3 ፐርሰን አለ። ደቂቃ አልቋል። መድብላዊነት ተረጋገጠላችሁ ማለት ነው። በቃ እሺ፣ መድብላዊ አለቀ። ደቂቃ ኦኬ። እሺ፣ ደቂቃ